ሙዳይ ብላይ ሰምቷል፣ ሪከርዱን ሰምቷል። ይሄ ዲያቆን ግን መዝሙር ያሬ ምንድን ነው ያለው? ውይይት ጥሪ ስታቀርቡ እፎይ አላላችሁም። ይሄ ምን አይነት ውሸት ነው? ሰውየው ጤነኛ አይደለም እንዴ? ህዝቡ ይታዘበኛል ብሎ አያስብም እንዴ? እዚህ ጋር እኮ 7,000 ሰው የመጣው ውይይቱን ለማዳመጥ ነው። እፎይ ጋር ተብሎ አይደለ የተቀመጠው እዚህ ጋር ውይይት ተብሎ። እሱ ግን ጭራሹኑ እፎይ አልተጠቀሰም እያለ እየሸወደ ነው ያለው። ክርስቲያን ታዘብ፣ ዲያቆኖችህን ታዘብ፣ እያጭበረበረ ነው ያሉት። አሁን ይሄን ዲያቆን አይታ ብዙ ዲያቆኖች አሉ። ከእነሱ ተዋቸውን አሁን ይሄ እፎይ የተባለው ሰው እንጠብቀዋለን። ላይቭም አልከፈተም፣ ድምፁም የለም እስካሁን። ላይቭ እስከሚከፍት እንጠብቃለን። ሲመጣ ወደ አሁኑ ጎትተን እናስገባዋለን። እስከዛው እናንተ ታብታብ አድርጉም 5 ደቂቃ የምንጠብቅ። ከዛ በኋላ የእሱ ፋይል ዘግተን ሰበር ዜናውን ነገር ናችሁ ወደ ቀጣይ እናልፋለን። ዋናው ግን ተናግረናል። የውይይት ጥሪ ደርሶታል። እስካሁን ላይቭ አልከፈተም፣ የለም ላይቭ ላይ ችግር ውስጥ እንጠብቃለን። ላይቭ እስከሚከፍት እስከዛ ወንድሞች ሳምንት ሙሉ የጠበቀው ውይይት እያሉ ነው ከታች ኮሜንቶቹ እኮ ያሳዝን። ሳምንቱ ሙሉ ጠብቀን አለች አንደኛ አገነተረን። ሳምንቱ ሙሉ ጠብቀን አለች። እንግዲህ የስራው ባህሪ። አቡኪ ምን አልክ? ሰላም ከተማ ለቆ ጠፍቷል እየተባለ ነው። አንዳንዶቹ ደግሞ አካውንቱንም ዲአክቲቬት አድርጓል ያሉ ነው። እንደውም እንጠብቀዋለን፣ ትንሽ ደቂቃዎች ይቀራሉ። እንግዲህ እየታዘባችሁ እንደሆነ ተስፋ እናደርጋለን። ክርስቲያኖች ይህ መምህር የምትሉት ክርስትናን ምናምን በደንብ ያስረዳል የምትሉ ቀርቶ ይኸው ያለው አማራጭ ከታች ሆኖ ማዳመጥ ነው። ቤቱንም ዘወትር የሚከፍተውን ነገር ትቶ ጠፍቷል። 3 ደቂቃዎች ናቸው የሚቀሩት። እንግዲህ 30 ሲሆን ለ30 ደቂቃዎች እየጠበቅ ነው ነበረ። ውይይቱ የተባለው 3 ሰዓት ላይ ነው። ምናልባት አልተመቸውም በአንዳንድ ሪዝኖች ምናምን ሊባል ይችላል። ይኸው 30 ደቂቃ ጠብቀ ነው ነቃ ከሆነ በዚህ 3 ቤቱን ከፍቶ ማይክ ከሆነ እንግዲህ እንደፈራ ደንብ ሁላችሁም ተረድታችኋል። ስለዚህ ወደ ሌላ ርዕስ እኔ የምትለው ነገር አለ 3 ደቂቃዎች ስለ ሳላህ ከዚህ በፊት ምናልባት ይሰማል ማውራው ይሰማል። ኦኬ እሺ። ከዚህ በፊት ምናልባት ወደ ውይይቱም ወደ ሰውየውንም ወደ መጠበቁ ከምንሄድ እዚህ ጋር 7400 ሰዎች አላችሁ። እዚህ ላይ ያለኑ ሁሉንም ሰው ፎሎ አድርጉ። ሁሉንም ማንንም ሰው ሳታስቀሩ እዚህ ላይ የምንሰራው ሁላችንም ኢስላሚክ አፖሎጀቲክስ ላይ ነው እና እስልምና ላይ ለሚነሱ የትኛውም ሹብሃዎች የትኛውም አይነት ውይይቶች ሬዲ የሆነ ሰው ነው እዚህ ጋ የተቀመጠው። ሁሉንም ማንንም ሳታስቀሩ 7400 ሰዎች ፎሎ አድርጉ። አሁን እኛ ቁም ነገሩ ወደኋላ ስንመለስ እንግዲህ ያው የቀረው ወደ 2 ደቂቃ ነው የሚሆነው። ሳላህ ያንተንም ይዘን ማለት ነው እንግዲህ ያንተንም ጨምረን የኔም ተጨምሮ ያንተንም ጨምረን 2 ደቂቃ ነው የቀረው። ስለዚህ ወደ ሌላ ሀሳብ ከመምጣታችን በፊት ያው እንዳያችሁት ነው መምህራኖቻችሁ አንዳቸውም እዚህ የሚመጡ አሉ። አንዳቸውም ማለት ነው። በተለይ ደግሞ እስልምና ላይ ሰራለሁ ብሎ እየተኮፈሰ ቤቱን ከፍቶ ምንም የማያውቁ ህጻናት ላይ ምንም የማያውቁ ተምረው ቁርአን እንኳን አሊፍ ብለው የማያውቁ ልጆች ላይ እጫወታለሁ ብሎ የሚያስብ ሰው እንግዲህ ዛሬ ይኸው ሳምንት ስንጠብቀው የነበረው ሰዎች ስንት ነገራቸውን ጥለው ፕሮግራማቸውን ይዘው የጠበቁትን ፕሮግራም እንደዚህ በ7500 ሰው ፊት ራሱን ከማዋረድ በላይ ምን አይነት ቅሌት አለ? ምክንያቱም ይሄ አለመምጣት ማለት በጣም ከባድ የሆነ ነገር ነው። እንግዲህ ተቀብል አለመምጣት ነው በጣም አስቸጋሪ። ሰው መምጣት አለብህ፣ መምጣት አለብህ፣ ትወያያለህ። አይ ማስመጣት ኢብሮ ሀቢቢ የኔትወርክ ችግር ነው የተባለ ስለሆነ ችግር የለውም። ውዝር እንስጠው። አልታወቅም፣ ኔትወርክ ችግር ሊሆን ይችላል። አገሩም ያለበት ስለሆነ ሆን ይችላል። ችግር የለውም። ደቂቃ እንጨምራ እንዲ እሺ አለሁኝ ያጀማ ኢላሃ ኢላላህ። እሺ እንግዲህ ያለው እስካሁን ላይቭም አልከፈተም። ኮሜንታተሮች ምን ይላሉ? ነገር መግባት ይቅርና እዚህም የለም። እድሉን ለታችኞቹ መስጣቸው እንዴት ይሻላል ብለን እንጠብቅ ወይስ ምን? እንዴት ይሻላል? የኔ ሀሳብ ሜቢ ኔትወርክ ሊሆን ስለሚችል 5 ደቂቃ ብቻ ጨምርና
ከዛ ቀጥታ ወደ አዲስ ሰበር ዜና በጣም ከባድ ዜና አለ ወዳልኳችሁ እንገባለን ማለት ነው። እንደዛ እናደርግ። እስከዛው ያሉትን 5 ደቂቃዎች እንጨምርለት። እስካሁን ላይቭም አልከፈተም፣ እኛ ጋር አልመጣም። እኛም ጋር መምጣቱ ይቅር ላይቭም አልከፈተም። ኦኬ፣ ስለዚህ አይታወቅም። ሜይ ቢ ኔትወርክ ሊሆን ስለሚችል ውዝር እንስጠው። በሆደ ስፍረት እንጠብቀው። አቤት አውቂ አልመጣም ሳይሆን በራሱ አካውንት አልመጣም ነው እንጂ ታች ቁጭ ብሎ እያዳመጠ ነው። ሀቂቃው ማለት ነው። እሱን ነው። እሺ እንደዛ ነው። ያው ኢምራን ማለት የፈለገው ያንን ነው። ግን ላይ ደግሶ መቅረት ማለት ነው። እኔ አሁን ቢታየኝ ማለት ነው ደግሶ መቅረት ማለት ነው። እንደ በቃ ሪሊ ካወራን ድግስ ደግሰህ መቅረት ማለት ነው። ድግስ ደግሰህ ጠርተህ ምናምን የለህም አንተ የት አለ ምናምን ደጋሽ ምናምን የለም እንዴ ሰርግ ምናምን የለም። በቃ ሰውየው ራሱ ቀርቷል ማለት ነው። በጣም አሳፋሪ ነው። ኦዲየንሱን መናቅ ነው። ለክርስቲያኑ ማህበረሰብ በቃ እንደው እንዲሁ እያከኩኝ እኖራለሁ፣ በቃ ደብቁኝ እያከኩኝ እኖራለሁ፣ እንዳያስኩት ነገር እቀራለሁ፣ በቃ ሸፍኑኝ አይነት ነገር ነው። ይሄ እንግዲህ የሚሰራበት ዘመን አይደለም፣ ከይቅርታ ጋር ማለት ነው። በምንም ተአምር የሚሰራበት ዘመን አይደለም። እንግዲህ አሁን የተወሰኑ ደቂቃዎች አሉ። ሞር እንደውም እኛ ከግዴታ ጋር ከሆነ ሰው ጋር የመዋየት የተለየ ጥማት ማንም የለበትም እዚህ ውስጥ ሀቂቃው ማለት ነው። ማንም የለበትም። ሁሉም ማስተማር ነው የሚፈልገው፣ ትምህርትን ማስተማር ነው የሚፈልገው። ወቀሳ እየቀረበ ነው ሙስሊሙ ማህበረሰብ ላይ ባይዘዊ በኋላ ላይ እንትን ከሰበር ዜኖቹ በኋላ እንመጣባቸዋል። እነዚህ ርዕሶች ላይ ወቀሳ ቀርቧል። እኛው ሙስሊሞች ላይ ሁላ ማለት ነው። ተራ የሆኑ ግለሰቦችን እያወያያችሁ ነው እየተባለ ያንን ወቀሳ ችለን ነው ውይይት እየጠራን ያለ ነው። ኢምራን ባይዘዊ ማለት ነው። ሊያስጠይቀው ላይ ይችላል። ይህ ውይይት እንደ ማህበረ ቅዱሳን አጠቃላይ አይዲዮሎጂ ብንሄድ ማለት ነው። እነሱ ተራ ሰዎች ጋር እየተወያያችሁ ነው። ይሄ ስህተት ነው። ክህነት ያላቸው ድቁና ያላቸው ቅኔና ዝማሪያት ቤት የገቡ ሰዎችን ነው መወያየት ያለባችሁ ብለው እየተናገሩ ነው። እኛ ግን ኖ ዋና ዓላማችን ማስተማር ነው ብለን ነው እየተወያየን ያለ ነው። ስለዚህ አሁንም እንጠብቃለን። ከመጠበቅም በተጨማሪ ዋሊኩም ሰላም ከመጠበቅም በተጨማሪ ጀማዓት ኸይር የክርስትና ውስጥ ያለው ነገር እስልምና ምን እንደሆነ እያንዳንዱን የምናይበት ቀን ነው። ኦኬ፣ ወሳኝ ቀን ነው። ስለዚህ ታገሳችሁ ጠብቁ። እንደሚመጣ ተስፋ እናደርጋለን። ቀረ ማለት ኦልሬዲ ሰውየው እኛ ፊት ቆሞ ማዋት አይችልም ማለት ነው። የገዛ ዲያቆኑ ራሱ ተጸይፎታል ማለት ነው። ለምን ዲያቆን ያሬድ መዝሙር ያሬድ ምንድን ያለው ይመጣል ይወያያል ብሏል። ስለዚህ ኡዝር ሰጥተን እንጠብቃለን። ሁላቸውም ሼር አድርጉ ወንድሞች። አብሩ ማሂር እንትን እያለ ነበረ። ማሂሮ ሰላም አለይኩም። ወአለይኩም ሰላም ወረሕመቱላህ። አማን ነው። ሁላችሁም ሰላም እንዴት ናችሁ? ወአለይኩም ሰላም አለን አልሐምዱሊላህ። ታውቃለህ ስመጣ ማለት ነው በቃ 20 ደቂቃ አልፎኛል። የሆነ ኢንትሮዳክሽኑ ፓርት አልፎኛል ምናምን አመለጠኝ እያልኩ ነው የመጣሁትና የዋህ ነህ እኮ የዋህ ለካ የለም ጀለስ። አይ እንደዚህ አይደረግም። ይሄ እኮ ከኛ ይልቅ ክርስቲያኖቹ መናቅ ነው። አሁን አስበው ስንት ክርስቲያን እየጠበቀው እንደነበረ በቃ ሙስሊሞቹን ይሄ ድፍረት የላቸውም ያላቸውን በቃ ዛሬ አዋረዳቸው፣ ዛሬ ገደል ከተታቸው ምናምን ብሎ የሚጠብቅ ክርስቲያን ብዛቱ እኔ እንጃ። እዚህ ውስጥ ካለው ከግማሽ በላይ ክርስቲያን ነው ይመስለኝ እየጠበቀ ማለት ነው። በተመሳሳይ ደግሞ እስኪ ደግሞ ዛሬ እውነቱ ይታይ ብለው ደግሞ እውነትን ፈላጊዎች አሉ። ይሄ እፎይም ግለሰቡ ሲናገር እንሰማዋለን፣ እናንተም ስትናገሩ እንሰማችኋለን። እስኪ እውነቱ የቱ ጋር ነው? ዛሬ እውነቱ ይወጣል ምናምን ብሎ የሚጠብቅ በጣም ብዙ ሰው አለ እና ይህንን ሰው 7,000 ምናምን ሰው ዲስሪስፔክት ማድረግ ነው። እኛን ሳይሆን እኛ ችግር የለውም እኛ አንድ የሰዓታችንን ለንጽር ብለን ሰጥተነዋል። ግን እዚህ የሚጠብቀው ሰው ሁሉ እውነትን ፈላጊ ነው። ክርስትና የበላይ እንደሆነ እንዲታይለት ሲጠብቅ የነበረ ሰው ነው። እነሱን ሰዎች መናቅ ነው፣ እኛን አይደለም። ንቀቱን ያሳየው ዛሬ ካልመጣ ነው። ምናልባት እኮ ኔትወርክ ሊሆን ይችላል፣ ሊመጣ ይችላል፣ አናውቅም። ግን ካልመጣ ይሄ የሚያሳየው ለክርስቲያኑ ማህበረሰብ ያለውን ንቀት ነው በቃ። እና እንደዚህ አይደረግም። ይሄ ከባድ ነገር ነው። አስቡት፣ ይህን ውይይት ለመወያየት የሚደረገውን ዝግጅት የሚፈጀውን ሰዓት የሆነ ቋሚ የምትይዘው ነገር ሳይሆን በትርፍ ሰዓት ነው የምታነበው ምናምን። ይሄ በጣም ትርፍ ሰዓት የሚገል ኢቭን ወደ ዋና ሰዓት የምታመጣው በጣም ብዙ ሰዓት ገለህ መተህ ከዛ በኋላ ግን በሌላ አካውንት መጥቶ ከስር ቁጭ ብሎ ማየት
ቢያንስ ታብ እያደረግህ ከስር ቁጭ ብሎ ማየት ተገቢ አይደለም እና አሁንም ካለ እባክህን ና። እሱ እኮ አይምጣ። አዎ እሱ አይምጣ። ግን የሆነ ሰው አይመጣም፣ ምክንያት አይሰጡለትም። ቢያንስ እንደዚህ ሆኖ ነው እንደዛ ሆኖ ነው ምናምን አይሉ። አስተባባይ ራሱ እኮ የለም። ለአስተባባይ ራሱ የለች። አሁን ከ5 ደቂቃ እንጨምራለን። ማሂሮ ካልመጣ ጉዳዩ ይዘጋል። ከሱ በፊት ግን አንድ ዲያቆን የተናገረው ነገር ላሰማችሁና ከዛ አንድ የሆነ ቪዲዮ ብቻ ሰምተን ከዛ እሱን ወደ መጠበቅ ተመልሰን ፕሮግራሙን እንጀምራለን። ማለት ስሙ አንዱ ይሄንን እሺ ነው እያላችሁ መሸሹት የተሳደበበትን ዋሽቷል ካላችሁ የዋሸበትን የዋሸበትን ይሄ ነው። ይሄን ነገር ዋሽቷል። ሚዩት አጉልኛ እንዴት ይሄን ነገር በመጽሐፋችን ላይ የማይለውን የተናገረው የምትሉ ከሆነ ለምንድን ነው መልስ የማሰጡት? ለሱ ያው መልስ ከመስጠትም አልፎ እየጠበቅን ያለው ስድቡንም አዘጋጅተን ያው የተሳደበበትንም ይዘን እያንዳንዱን ይዘን የምናወራችሁ። ስድቡን ከፈለጋችሁ አንዴ ከይቅርታ ጋር ቢከብዳችሁ እንዳሰማው አንዴ ጀማ ትፈቅዱልኛላችሁ? አንዴ አንዴ ግን ሰበብ አድርጎ መቅሪያ ሰበብ እንዳያደርገው ይምሩ ከይቅርታ ጋር ቁርጡን ዲያቆኑ አቡበከር ዲያቆኑ ምን አለ? ስድቡን አላሳያችሁትም እና ውይይትም አልቀረበለትም ስላለ እንዲሰማ ብዬ ዲያቆኑ ያጀማ ሰምታችኋል። የገዛ ዲያቆኑ አልተሳደበም ውይይትም አልጠራችሁትም ስላለ እችን አንዴ ስማስ ከመቃብር የሚቀሰቅስ ስፐርም ሆኖ ረግቶ እንደሆነ ወንድ የዘር ፍሬውን ረግቶ መቃብር የሚያረስ ማለት ነው። በቃ በጣም ብዙ ስድቦች አሉ። እያንዳንዱን እዚህ እንዲያወራ ነው የምናደርገው። ቤት ዘግቶ መሳደብ በጣም ቀላል ነው። ብልግና መናገር ቤት ዘግቶ ቀላል ነገር ነው። ሙስሊሞች ፊት መጥቶ ማዋት ደግሞ ሌላ ነገር ነው። ስለዚህ አሁን ይሄ ሰው እኛ ጋር መጥቶ ይሄን ስድብ ካላወራ እዚህ እኛ ፊት መጥቶ መናገር ካልቻለ ኦልሬዲ ውሸት እንደሆነና በራሱ እንደሚያፍር ተገንዘቡልኝ። እሺ ዲያቆን ራሱ ይጸየፈዋል። ለምን ዲያቆን ምን ብሏል? እፎይ የውይይት ጥሪ ብታቀርቡለት ይቀበላል። ለምን ተሳዳቢ ተሳድቦ አያውቅም። ስድቡን አሳዩት ስላለ አሳይተናል። አሁንም እንጠብቃለን። ቀጥሉ ይሻላል። ምናልባት እኮ እንትን እንዳይሆን ማለት ነው። ምናልባት የምታስታውሱ ከሆነ ረመዳን ለኛ ፕሮግራም ስናቀርብ እንግዲህ የልሽቀት ማለት ነው። የእኛን ፕሮግራም እኮ ሪከርድ አድርገው ታስታውሳላችሁ አይደለ? እንደውም እያወራው እኔ ሚዩት ተነስቶ ያችን ሪከርድ አድርገው ላይቭ ላይ የሚተነትኑ እኮ ሰዎች ናቸው እኮ። ያን ያህል ደረጃ ነው የሚከታተሉ። ምናልባት እዚህ የምታዳምጡ ሰዎች ራሱ የተፈጠረውን ላታውቁት ይችላል። ያን ያህል ደረጃ ነው እኮ የሚከታተሉ ራሳቸው ማለት ነው። ሪከርድ አድርገው 1 2 3 ስልክ አዘጋጅተው በአንዱ ሪከርድ በአንዱ በሌላ እንዲህ እያደረጉ ማለት ነው። ስለዚህ እንግዲህ አሁንም ይሄ እንትን የማለት ዘመን አብቅቷል። ከይቅርታ ጋር አብቅቷል። የምርም ማለት ነው እና ከይቅርታ ጋር አብቅቷል። ስለዚህ ኢንሻላህ ወደ ፖይንቶች አቡኪ ምን መሰለህ፣ በቃ አሁን አይ ቲንክ ገብቷል ምናምን እያሉ ነው ከታች። በቃ ከብታ ምንድን ነው ገብቷል። በቃ ይምጣ። ያው መጭ ብሎ የሚጠብቅህ አንተን ነው። ስሙ ነገር ብለ በቃ ያው 7500 ሰው ቁጭ ብሎ የሚጠብቀው አንተን ነው። በቃ ና ተወያይ። ሌሲ ወችጋል እስቲ ምን እንዳያስክ እንየ እኛ ፊት መቆምህን እስቲ እንየው። እንደው በመልካም ሰዎች ይማሩበት መልካም በሆነ ጥሩ ውይይትን ይዘህ ያው ፊት ለፊታችንና አሉ ያው እዚህ ጋር ያቀረቡልን እንዴ ምን ሆነ ነው? እቤት ተደብቀ እስከ መቼ ነው የምንኖረው? በቃ ና በቃ ምንድን ነው ይህን ያህል የሚያሯሩጥ? በቃ ና ያው ፊት ለፊት አለ። በቃ ስለዚህ አሁን እንትን ላይክ የፖለቲክስ ዘመን ምናምን ቀርቷል። በቃ ፊት ለፊት መጋፈጥ ነው። ሶ እኛ አንተን የጠበቅን 40 ደቂቃ ሙሉ ጋይ 40 ደቂቃ ሙሉ ቤታችንን ገብተን 40 ደቂቃ ሙሉ እየጠበቅን ነው። ስለዚህ ትመጣ እንደሆነ ና፣ ካልመጣህ እንግዲህ የራሱ ጉዳይ ነው። አቅምህን አውቀ እንደዚህ ልክ ዲያቆኑን አንድ ጊዜ አቅሙን እናየው። አንዴ ከይቅርታ ጋር ምናልባት እኔ አልችልም ብሏል። አንዴ እሱን አታየንና በቃ እንደማይችል በቃ ወይ በግልጽ እንደዚህ ይንገር። ምናልባት
ሚዩት ነው ይምራል። ኢምሮ ሚዩት ላይ ነህ፣ ሚዩት ላይ ነህ። ቀጥል ቀጥል። እሺ ቀጥል። ታርቂ ያራ ቀጥል። እኮ እንድታሳየን ፈልጌ እኮ ነው።